የታባ ነው ዘምተ የምታውቀው አንተ ዝምባም ነው የኔ ጥያቄ። አንተ ለኢትዮጵያ ዘምተ ታውቃለህ ወይ? የታባ ዘምተ ታውቃለህ? ሲወራ ቀላል ነው ባለስልጣን ስትሆን፣ መበጥረቅ ቀላል ነው ባለስልጣን ስትሆን። ዶላሩን ግን ትፈልጉታላችሁ አይደል? ስትለምኑ እየለመናችሁን ነው የምትኖሩት አይደለ? የምትለምኑት እኛን አይደል? አሁን ልብ ማን ነው ልብ ለልብ የሚባለው የመጣው ሰውዬ ሊለምን የመጣው የት ነው? ዶላሩን ይይዛል። ያንተ 15 ሚሊዮን 20 ሚሊዮን ብር አሜሪካ ለሚኖረው $20,000 አካባቢ ነው። ምንም በህይወት አንገናኝም። ዲያስፖራው ከሌለ ኢትዮጵያ ላይ ህይወት የለም። ዲያስፖራ ለኢትዮጵያውያን ለዘመናት የጀርባ አጥንት ሆኖ የኖረ ህዝብ እንጂ ኢትዮጵያን እያቀለለ የኢትዮጵያን ህዝብ እያዋረደ የኖረ የለም። መንግስትን አዎ ዝምባም ስለሆናችሁ የኢትዮጵያ መንግስት ለህዝብ አሳቢ ስላልሆነ የኢትዮጵያ መንግስት ለህዝብ የሚያስብ ስላልሆነ የሚጨነቁት ከውጭ የሚመጣ ሰው አይቶ ኢትዮጵያ ታምራለች እንዲለው ብቻ ነው የሚፈልገው። የህፃን ልጅ ቃቃ ጨዋታ ወይኔ መንገዱ ተሰርቷል በጣም ታምራለች በቃ እቺን ስም ነው የሚፈልጋት ለሳው ደግሞ እንጂ የኢትዮጵያ ህዝብ ምን እየበላ ነው? ማን ገዶት? የኢትዮጵያ ህዝብ ምንድነው የሚበላው? ምንድነው የሚጠጣው? እንዴት ነው የሚኖረው? ማን ገዶት? በቃ መንገዱ ታምራለች ኦ ማይ ጋድ እያሉ ቪዲዮ ማሰራት በዲያስፖራዎች በነጫጭቦች ያቺ ነው ስራቸው። በቃ ያ በጣም በሚያሳዝን ሁኔታ እውነታውን የኢትዮጵያ ህዝብ ቢበላ ቢጠጣኛ ከፍቶን ነው እንዴ? የኢትዮጵያ ህዝብ እንደፈለገ ተንደላቆ ቢኖር እኛ ይከፋና? እስቲ ንገሩ፣ ለምንድን ነው የሚከፋል? የኢትዮጵያ ህዝብ አምሮበት በልቶ ጠጥቶ ቢኖርልን እኛ ደስተኞች ነን። መቼ ነው የሚከፋል? ከዲያስፖራ እንደ መዥገር ሲመጠምጥ የሚኖረው ኢትዮጵያ አይደለች እንዴ? በማይሎ ሆነ ከመን አይደል እንዴ? ዲያስፖራ ሙት ቡት ቡት አድርጎ የሚጨርሰው እንዳለ ለስራችሁ በሙሉ የምትፈልጉት ዲያስፖራውን አይደል እንዴ? ጭራሽ ዲያስፖራ ልንቅ እዛ ያለ ዝምባም ካድሬ እዛ ያለ ቡቱቷም ካድሬን አሜሪካ ያለውን አውሮፓ ያለውን ወንድምና እህቶች የምትንቀው በጣም ነው የምትገርመው። ቡቱቷ ስለዚህ ዳንኤል ክብረት በእውነት ነው የምልህ ይቅርታ ብትጠይቅበት ራሱ የጉዳይ ዲያስፖራ አይፈታ እመነኝ። በሆነ አጋጣሚ ሻፕ ልታረግ እዚህና በጠርሙስ ነው ምላጭ ፀጉርህ እንዳትረሳት። በጠርሙስ ነው ምላጭው አናትህ። ስለኛ ሬሳን ያወራው አይደል? በቁሜ ሞትኩ አንተ ነህ። በጠርሙስ ነው ምራጭ ቪዲዮ እየቀረጸ እና ኢትዮጵያውያን አብዛኛው እንዳይሰማ ስለበለጠን መልስ ደግሞ መመለስ እንችላለን። ማናባንም አንፈራም። እኔ አይነሳብኝ እንደዚህ ቆስቁሰት አስነሳና ብልጽግና ነገርን አበላሸዋል።
የአቅም ጉዳይ ነው፣ የብቃት ጉዳይ ነው። እና ብልጽግና የሆንክ እስቲ ናና ቻሌንጅ አድርገኝ እዚህ ናና ኤኒ ብልጽግና ናና በፖለቲካ ቻሌንጅ አድርገኝ። ኢትዮጵያ ላይ አንድ ሰው መብት አለው ወይ ብልጽግና አይመቸኝም ብሎ መጻፍ ይችላል ወይ? ኢትዮጵያ የሚኖር አንድ ሰው የለም። መኖር አትችልም። አንድ ሰው ብልጽግናን አሉ ኢትዮጵያ ላይ ያሉ ቲክታከር አንድች ነገር መናገር አይችሉም። አንድች ነገር ኢትዮጵያ ላይ ያለ ቲክታከር አንድ ነገር መተንፈስ አይችልም። ህይወቱ ይጠፋል። እና እጅግ ያሳፍራል፣ እጅግ ይደብራል። አሁን ቴክኒካሊ እኮ ኢትዮጵያ ኤርትራ ሆናለች። በምን በምርጫ ማንም የሚወዳደረው ምርጫው ባለፈው ሊወዳደሩ ሲሉ በሙሉ እስር ቤት አስገባቸው። በሙሉ እስር ቤት አስገብቶ ማንም አልተወዳደረም። በአሁኑማ ማንም የለም። ስለዚህ ቴክኒካሊ ምንድነው ስልጣኑን እስከ መጨረሻው ይዘዋለው ነው። በጥሩ ከሰራ እኔ ጣጣ የለኝም። ማናችንም ግድ የለንም። ስልጣኑ ለአንድ ሰው ነው የሚቀመጠው። ግን ለማን ነው የምትሰሩት? ለኢትዮጵያውያን ነው ወይስ ለሌላ ነው? እኔ የማይገባኝ ስልጣን ሲኖራቸው ለማን እንደሆነ አይገባቸውም። አንዳንዱ ምን መሰለ የራሱ ኑሮ ሳይመቸው በጣም የሚያሳዝነኝ በተለይ አንዳንድ ሰዎች የራሱ ኑሮ ሳይመቸው ከሌላው ጋር ለመበሻሸቅ ይሄ ይሻለኛል የሚሉት ነገር አለና ያስቀኛል። የሱ ብሔር ብቻ ስለሆነ የሚወደዋል። የሱ ብሔር ስለሆነ ብቻ ለምን ባናቱ አይተከልም? መወለድ ቋንቋ ነው። መወለድ ቋንቋ ነው። የመወለድ ጉዳይ ሳይሆን ጥሩ ሰራ ወይ ጥሩ አልሰራ ነው። እኔ ጥሩ ከሰራ ማንም ይወዳል። እኔም መንግስት ፐርፌክት ይሁን እያልኩ አይደለም ብዬም አላውቅም። ለህዝብ ግን መስራቱ ምንድን ነው የሚጎዳው? ለህዝብ መስራቱ ምንድን ነው የሚጎዳው? ህዝብ በልቶ ማደር የማይችልባት ሀገር ሆናለች። ተግባባ። ነጊቢ ሹሉቃ እስቲ አዲስ አካውንት ነው እንዴ? እና እግዚአብሔር ይሁናችሁ ኢትዮጵያውያን። ግን አሜሪካ ያለ ነው አውሮፓ ያለ ነው ዳንኤል ክብረት ለሚባል ዘንባ ገንዘብ ብቻ ገንዘብ ስትፈልጉ እኛን ገንዘብ ሲሆን ጥቅም ሲሆን ሁሉ ነገር ሲሆን ዲያስፖራ ከዛውን ዲያስፖራ አንቅሮ እንደተፋችሁ ስታውቁ ደግሞ ምን ማለት ጀመራችሁ? ሬሳችሁንም አንፈልግም ተጀመረ። በጣም ምንድነው እኔ አሁን በኢትዮጵያውያን ህዝብ ስር ነቀል ለውጥ አለማምጣቱ ጎርቶታል ብዬ ነው የማስበው። ለምን ኢህአዴግ የነበረው ነው ከህወሓት ውጪ መልሶ አሁን ብልጽግና የሆነው ምንም ለውጥ የለው። ኢህአዴግ ነበረ እዛ ውስጥ የሚሰሩ የነበረው አሁን ብልጽግና ሆነ። የተወሰኑትን አወጡት። ስለዚህ ምንም የተለወጠ ነገር የለም። እዝናን ስለዚህ ሰውን እንደፈለገ ቢጨፈጭፉት እንደፈለጉ ቢጫወቱበት። አሁን የምን ባንክ ነው ሌባ ተይዟል አይደል? ተይዟል ተጠርጥሮ ገንዘቡን በሙሉ አሽሽቶት አይ ቲንክ የምድር የአዋሽ ባንክ ይሁን የንግድ ባንክ ይሁን ባለስልጣን ዋና የነበረው አሁን እስር ቤት። እያንዳንዱ ሌባ ሆነዋል። ምክንያቱም በህዝቡ ማትፈርድም በሰራተኛው ማትፈርድበትም። ለምን የሚሰጠው ንግድ ባንክ አይደለ? የንግድ ባንኩ አሁን እስር ቤት። አሁንም ሰራተኛ የሚሰራው ገንዘብ እንዴት ይበቃዋል? አሁን 5,000 ብር ቢሮ ቢከፈል ወይም 10,000 ብር እንዴት ነው የምትኖረው? ጉቦ ካልተቀበልክ እንዴት ነው የምትኖረው? እንዴት መኖር አችልም። ሌላው ምንድን ነው
አቡነ ሳሪዎስ የ6 ወር የሐዋርያት ስራቸው ሊጻፍ ነው ብለው መጡ። ሐዋርያ ሳሪዎስ የሚባል ሌባ ሐዋርያ ሳሪዎስ አቡነ ሳሪዎስ የሚባል ሌባ ደከከና በጉልበት ያስገቡት ገንዘቡን እንደፈለገ ኦን እንዲያደርግ የኦርቶዶክስን የተደረገ በጉልበት የተደረገ ይውሻል የተደረገ አቡነ ሳሪዎስ የ10 ወር የ6 ወር ትልቅ ስራውን አሁን ሊጻፍለት ኦርቶዶክስን ለሁለት ሊከፍል የነበረ ሰው እያል ነበር እንዴ? ኦርቶዶክስን ሲቃወማት የነበረ ሰው እያል እንዴ? ባለ ጊዜ ስለሆነ ነው አሁን እንደዚህ ያደርጋችሁት። የ6 ወር ስራውን ብለው የሐዋርያ ስራውን ከነስሙ ሐዋርያ የሚባል በኦርቶዶክስ የለም። የሐዋርያ ስራውን እንትን እንደገና ሚስት የነበረው ዱርዬ ወሮ በላ የነበረ ሰውዬ እንትን ይላል። ላሰማችሁ ዳንኤል ክብረት ያለው እርማችሁን አውጡ፣ የትም ሀገር ሲመጣ እንዳትፋቱት። ዳንኤል ክብረት ላሰማችሁና በደንብ እርማችሁን አውጡ። ዲያስፖራ ሬሳው ሁላ ሊከለከል ነው። አሜሪካን ሀገር አይደል ሊለምን የመጣው? ለልመናማ አንደኛ ናችሁ። ኤኒ ታይም ኢትዮጵያ ላይ የሆነ ችግር ተፈጠረ ሲባል በሙሉ ዲያስፖራው ነው ገንዘብ የሚያወጣው። ለምሳሌ ማስተር አብነት ወንድማችን በሙሉ ያንን እርዳታ የሚያገኘው ከየት ነው? ወንድሞች እህቶች እንዲታከሙ መቅዶኒያ ብትለው ሜሪ ጆይ ብትል የልብ ሙማን ብትል ኤኒ ታይም እርዳታ በተፈለገ ጊዜ ኢቭን የሀገር መከላከያ ባለፈው ከህወሓት ጋር በነበረው ጦርነት ገንዘቡን ሙልጭ አርጎ የሰጠው ዲያስፖራ አይደል እንዴ? ዛሬ ስራችሁን አይቶ አንቅሮ ስለተፋ ውጪ ላይ ብልጽግና የሚባል እካክ ድርጅት ነው ብሎ ስለጠላ ህዝቡ በዛ ንዴት ነው የተናገርከው። ይሄ በዛ ንዴት ሌላውንም ልዘግብ የሌላ ሀገር ዜጋ ዜግነቱ ሌላ ሀገር ሄዶ አንድ ችግር ቢፈጠር ከኤምባሲ ተደውሎ ና እንደዚህ አይነት ችግር አለ ና ነው የሚባለው። አንድ ነገር ሌላ ሀገር ቢሆን የአሜሪካ ዜጋ የአውሮፓ ዜጋ ኤኒዌር